ትግራይን በጊዜያዊ አስተዳደሩ ፕሬዝዳንትነት እንዲመሩ ሙሉ ስልጣን የተሰጣቸው ሌተናል ጀነራል ታደሰ ወረደ የት ናቸው? ከትናንት በስቲያ ምሽት ላይ የመቀሌን ዙሪያ ጥበቃ ጥሶ መግባቱ የተነገረው አርሚ 31 የተባለው ኃይል ጽሕፈት ቤታቸውን ከበባ ውስጥ አስገብቶ የነበረ መሆኑን የትናንት ዘገባዎች አመላክተዋል። ከዚህ ባለፈም በመቀሌ የተሰሙት ወጣ ገባ ያሉ ተኩሶችም ህዝቡን ድንጋጤ ውስጥ ከተውትም ነበርም። በዚህ መሃል ግን ብቅ ብለው ክልሉን የማረጋጋት ሙሉ ኃላፊነት ያለባቸው ሌተናል ጀነራል ታደሰ ወረደ ድምጻቸው ጠፍቷል። አንዳንዶች በጀነራል ታደሰ ወረደና በደብረ ጽዮን መካከል የፖለቲካ ነፋስ በመግባቱ ጥቂት አረፍ በሉ ተብለዋልም እያሉም ይገኛሉ። ታጣቂዎቹ ሌተናል ጀነራል ታደሰ ወረደ መጥተው ያናግሮን እያሉ ይገኛሉ። እስካሁን ባለው ሁኔታ ጀነራል ታደሰ ወረደ ብቅ ብለው ስለማናገራቸው የተሰማ ነገር የለም። ለዚህም ነው ጀነራሉ የት ናቸው የሚለው ጥያቄ እንዲነሳ ያደረገው። በእርግጥ ከህወሓት ከጀነራል ታደሰ ወረደና ከደሞዝ ጠያቂዎቹ ታጣቂዎች አንጻር ምን እየተከናወነ ነው፣ የኃይል አሰላለፉስ ምን ይመስላል የሚለውን በተመለከተ በግልጽ የተብራራ ነገር የለም። በአጭሩ በትናንትናው ዕለት የሌተናል ጀነራል ታደሰ ወረደ ጽሕፈት ቤት በታጣቂዎች ከበባና እሳቸውም ቢሆኑ በግልጽ መጥተው እንዲህና እንዲያ ብለው ያለመናገራቸው ጉዳይ ግልጽ የሆነ ችግር እንዳለ ማሳያ ተደርጎም እየተወሰደ ይገኛል። ጀነራሉ አሁን ባለው ሁኔታ በብዙ አቅጣጫ አጣብቅኝ ውስጥ የገቡ ይመስላሉ። ይሆነኛል ብለው ያስጠጉት ህወሓት ብዙም የሚያዛልቅ ሆኖ አልተገኘም። ጀነራል ታደሰ ወረደ አሁን ያሉበት ስልጣኑ የተሰጣቸው በፌዴራሉ መንግስት በመሆኑ በዚህ አቅጣጫም ቢሆን ውጤትን አላመጡም። ሰራዊት የሚባለው የትግራይ ታጣቂም ጉዳይ በግልጽ የሚታይ ጥያቄ ውስጥ ገብቷል። በዚህ ሂደት ውስጥ ፈተና ውስጥ የገቡት ጀነራል ታደሰ ወረደ ለመሆኑ አሁን የት ናቸው የሚለው ጉዳይ ወሳኙ ጥያቄ ነው። ጀነራሉ ከሁሉ ያጣ ሳይሆኑ አልቀሩም። የትግራይን የሽግግር ሂደት በጊዜያዊ አስተዳደር ፕሬዝዳንት እንዲመሩ ኃላፊነት የተሰጣቸው ጀነራል ታደሰ ወረደም ስልጣኑን የተረከቡት አዲስ አበባ ላይ ነው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በወከባ መቀሌን ለቀው መውጣታቸውን ተከትሎ በጠቅላይ ሚኒስትር አብይ አህመድ የተሾሙት ሌተናል ጀነራል ታደሰ ወረደ ሹመታቸው እንዲሁ ዝም ብሎ የተሰጠ አልነበረም። ኃላፊነቱን የተረከቡት ከብዙ ኃላፊነት ጋር ነው። ታደሰ ወረደ ስልጣንን ተረክበው ከ4 ኪሎ ወደ መቀሌ ሲጓዙ የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ባለ 8 ነጥብ ሰነድን ፈርመው ነው። ጀነራል ታደሰ ወረደ ሾማቸው 4 ኪሎ በመሆኑ የሥራ አፈጻጸማቸውንም ሪፖርት የሚያደርጉት ለ4 ኪሎ ይሆናል ማለት ነው። ይህ ብቻ ሳይሆን ጀነራሉ ለሹመታቸው ጊዜያት በእርግጥ ከሚጠበቅባቸው አንጻር ምን ሰሩ የሚለውን በተመለከተ በግምገማ ውስጥ እንዲያልፉ ለማድረግም ሲሾሙ የተሰጣቸው ሰነድ በቂ ሆኖ ይታያል። ሲሾሙ እሺ እፈጽማለሁ በማለት ዲፕሎማቶች ፊት ፈርመው ይዘውት መቀሌ የገቡት ሰነድ የጀነራል ታደሰ መገምገሚያ ሰነድ ይሆናል ማለት ነው። ጀነራሉ ሲሾሙ ምን አይነት ኃላፊነቱን ተረከቡ የሚለውን ለማስታወስ ያክልም ጥቂቶቹን እንመልከትም። የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር ማድረግ የሚለው ይገኝበታል። ይህ አልሆነም። በዚህ ጉዳይ ሌተናል ጀነራል ታደሰ ወረደ የፌዴራሉን መንግስት ሲወቅሱ፣ በሌላ አቅጣጫ ደግሞ የፌዴራሉ መንግስት ህወሓት ወይም የቀድሞው በፕሪቶሪያ ስምምነት የተሾመው አስተዳደር ከተፈናቃዮች ጋር ተደርቤ ልግባ እያለ በመሆኑ ነገሮች በተፈለገው መልኩ መሄድ አልቻሉም በማለት ያስታወቁበት ሁኔታ ይታያል። ሌላኛው ታደሰ ወረደ በፈረሙት የስልጣን መረከቢያ ሰነድ ሁለተኛው አንቀጽ ላይ በፕሪቶሪያ ስምምነት መሰረት ትጥቅ መፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ የሚለው ይገኝበታል። ይህኛው አንቀጽ አልተፈጸመም ብቻ ሳይሆን እንዲሁም ይባስ ብሎ አዳዲስ ታጣቂዎች እየተመለመሉም ሰልጥነው አደባባይ ሲታጠቁም ታይተዋል። በአንዳንዶቹ የታጣቂዎች የምረቃ ስነ ስርዓት ላይ ጀነራል ታደሰ የሚገኙበት ሁኔታም ታይቷል። በዚሁ ሁለተኛው አንቀጽ መስፈርት መሰረትም ጀነራል ታደሰ
የገቡትን ቃል ፈጽመዋል ማለት አይቻልም። ሶስተኛ ደረጃ ሌተናል ታደሰ ወረደ ባለፈው የካቲት ወር ስልጣኑ ሲሰጣቸው በቃል ኪዳኑ ሰነድ ውስጥ እንዲካተት ከተደረጉት መካከልም በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት የሚለውም ጭምር ይገኝበታል። ይህም ቢሆን ላለመሳካቱ ብዙ ማስረጃዎችን መጥቀስ የሚያስፈልገው ሆኖ አይታይም። ሌላኛው ነጥብ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለውም ይገኝበታል። ይህ ህወሓትና የተወሰኑ የትግራይ ከፍተኛ ወታደራዊ አመራሮች ከኤርትራ መንግስት ጋር ጀምረውታል የተባለውን የህቡ ግንኙነት ታላሚ ያደረገ ይመስላል። ሆኖም ጀነራል ታደሰ ወረደ ስልጣን ከያዙ በኋላ እንዲያውም ይኸው ግንኙነት ተጠናክሮ የቀጠለ ሆኖም ይታያል። ከዚህ አልፎም እንደ ጀነራል ምግበ ኃይል ያሉት ደግሞ በግልጽና በአደባባይ የኤርትራ መንግስት ከጎናችን እንዲቆምም አክሱም ላይ ጥሪ ሲያስተላልፉም ተሰምተዋል። ጀነራል ታደሰ በዚህ አይነቱ አካሄድ ቢያንስ በትንሹ ውግዘትም ሲያሰሙ አልታዩም። እንዲያውም ከዚህ ባለፈም ጽምዶ የሚባለው የህዝብ ለህዝብ ግንኙነት እንጂ ሌላ የተለየ ፖለቲካዊ ታምር የለውም ሲሉም የተናገሩበት ሁኔታም ታይቷል። ሌላውና ከሰሞኑ ህወሓት ግልጽ አቋሙን ያሳወቀበት ጉዳይ ደግሞ ከመጪው ምርጫ ጋር የተያያዘ ነው። ሌተናል ጀነራል ታደሰ ወረደ በተረከቡት የቃል ኪዳን ሰነድ 6ኛው ተራ ቁጥር ላይ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ የክልሉ የሲቪልና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዙሃን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጥር መስራት የሚለው ይገኝበታል። እዚህ ጋርም ቢሆን ህወሓት በቅርቡ እኔ በተዋናይነት የማልሳተፍበት የትግራይ ምርጫ እንደማይካሄድ መታወቅ አለበት በማለትም እንቅጩን ተናግሯል። ህወሓት ይህንን ያለው የፓርቲ እውቅናው በምርጫ ቦርድ በመነሳቱ ነው። ከፈረሙት ሰነድ አንጻርም ሆነ ክልሉን በፕሬዝዳንትነት እንደሚያስተዳድር ሰው እዚህ ጋርም ቢሆን ሌተናል ጀነራል ታደሰ ወረደ አንዳች ያሉት ነገር አልታየም። ከዚህ ውጭም በመላ ኢትዮጵያ የሚካሄደው ሀገራዊ ምክክር በትግራይም ጭምር መካሄድ አለበት በሚልም በዚሁ ጀነራል ታደሰ በፈረሙት ሰነድ ላይም ጭምር እንዲካተት የተደረገ መሆኑ የሚታወስ ነው። ይህኛው ኃላፊነት በ7ኛው ተራ ቁጥር ላይ የሚገኝ ነው። የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት የሚል ኃላፊነት ነው። ታደሰ ወረደ ይህንን ሰነድ ከፈረሙ 10 ወራት እየተቆጠሩ ቢሆንም እስከዛሬም ድረስ ሀገራዊ ምክክር ኮሚሽኑ ወደ ትግራይ የገባበት ሁኔታ አልታየም። እነዚህ እንግዲህ ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስቱ ጋር ከገቡት የስልጣን መረከቢያ ኃላፊነት አንጻር ሲታዩ ነው። ከዚህ ውጭም በክልሉ ባሉት ስራዎችና አፈጻጸሞችስ ታደሰ ወረደ ምን ጋር ናቸው በሚሉትም ጉዳዮች እንደዚሁ ጠበቅ ያሉ ጥያቄዎች ሲነሱባቸው ይታያል። ጀነራሉ ከመርህ ከፌዴራል መንግስት ከህወሓትና ከትግራይ ወታደራዊ አመራሮች አንጻር የት ናቸው የሚለው ጉዳይ ግልጽ አካሄድ አይታይበትም። ተጠሪነታቸው ለሾሟቸው የፌዴራል መንግስት ቢሆንም ወደ 4 ኪሎ ጎራ ብለው የስራ አፈጻጸም ሪፖርት ስለማቅረባቸውም በግልጽ የሚታይ ነገር የለም። አሁን ነገሮች ቀስ በቀስ እየሄዱ ሌተናል ጀነራል ታደሰ ወረደና የህወሓት አመራሮች እየተለያዩ ይመስላል። በምርጫ ቦርድ ህጋዊ ፓርቲ አይደለም የተባለው ህወሓት እኔ ከሞትኩ ሰርዶ አይብቀል ያለ ይመስላል። አቶ ጌታቸውን ከስልጣን እንዳፈናቀሉ የሚነገርላቸው ጡረተኛ ጀነራሎች እንደ ደብረ ጽዮን በዙሪያው ያሰባሰቡ መሆኑም እየተነገረ ነው። ከዚህ መሃል ደግሞ ከህወሓትም ይምጣ ከትግራይ ጊዜው አስተዳደር ብቻ ደሞዜን ስጡኝ የሚል የታጣቂዎች ጥያቄም ጠንከር ብሎ እየተነሳ ይገኛል። ይህኛው ለህወሓትም በሌተናል ጀነራል ታደሰ ወረደ ለሚመራውም ኃይል ከባድ ጥያቄ ነው። ሰራዊት የተደራጀው ኃይል ደሞዝ አምጡ ብሏል። ጥቅማ ጥቅም ያስፈልገኛል በማለት ጥያቄው እስከ መሬት ድረስ የዘለቀ መሆኑንም አመላክቷል። ባለፈው ጥቅምት 1 ቀን 2018 ዓ.ም በአደባባይ መጠየቅ የጀመረው የታጣቂዎች ጥያቄ በጥያቄነቱ እንደቀጠለ ይገኛል። ጥያቄው የማቅረቡ ሂደት በቀጠለ ቁጥር ከጥቅማ ጥቅምና የደሞዝ ጥያቄም ባለፈ የፖለቲካ ጥያቄም ጭምር እየተነሱበት ነው። ሳይቃጠል በቅጠል ያሉት የክልሉ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ የዚያን ሰሞን በዚህ ጉዳይ ካቢኔያቸውን ሰብስበው የነበረ መሆኑ የሚታወስ ነው። ከዚህ ጋር በተያያዘም የጊዜያዊ አስተዳደሩ ባወጣው መግለጫ የአስተዳደሩ ካቢኔ
ይህንን ጉዳይ አስመልክቶ ቀደም ሲል ከ2017 ዓ.ም ጀምሮ ይተገበር በቅር ላይ የነበረውና የትግራይ ኃይል አባላትን አስመልክቶ የወጣ መመሪያ ተገቢ ደሞዝ፣ ጥቅማ ጥቅምና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል ሁኔታ ያሳለፈ መሆኑን ያሳወቀ መሆኑ የሚታወስ ነው። በዚህ ውሳኔ መሰረት መመሪያው ለተለያዩ የጊዜው አስተዳደሩ ቢሮዎች እንዲሰራጭና እንዲተገበር መታዘዙን መግለጫው አክሎ ያመለክታል። ውሳኔው ይፋ ከሆነም በኋላ የአደባባይ ላይ ሰልፍ የቆመበት ሁኔታ አልታየም። ክልሉ ላይ ትኩረት አድርገው የሚንቀሳቀሱ ፓርቲዎች እንዲሁም ሌሎች ይህንኑ ተቃውሞ ይቀላቀላሉ በማለትም አቋማቸውን ሲገልጹም ታይተዋል። በአሁኑ ሰዓት በትግራይ ካለው የሰራዊት ከፍተኛ ቁጥር አንጻር በእርግጥ የጀኔራል ታደሰ ወረደ ካቢኔ ባሳለፈው ውሳኔ መሰረት ስንቱ ተጠቃሚ መሆን የሚችልበት እድል አለ የሚለው ጥያቄ ይነሳል። በትግራይ ያለው የኢኮኖሚ አቅም ለሩብ ሚሊዮን ሰራዊት ደሞዝንና ጥቅማ ጥቅምን እያቀረበ መቀጠል ይችላሉ የሚለው ጥያቄ እንደተጠበቀ ሆኖ ይህ መሆን ካልቻለስ የሚለውም እንደዚሁ የሳንቲሙ ሌላኛው ገጽታ ነው። ይሄ በቀጥታ የሚያመለክተው በአሁኑ ሰዓት ክልሉን በፕሬዝዳንትነት እያስተዳደሩ ያሉትን ጀነራል ታደሰ ወረደ ነው። ጀነራል ታደሰ ወረደ በአንድ መልኩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ናቸው። በሌላ መልኩ የታጣቂዎቹ ዋና አዛዥም ናቸው። የትግራይ ጊዜያዊ አስተዳደር የተዋቀረው ከህወሓት ከትግራይ ሰራዊት ወይም ቲዲኤፍ ከሚባለው ታጣቂ ኃይል ከትግራይ ምሁራንና ከተቃዋሚ ፓርቲዎች ነው። ምሁራን የሚለውን ወክለው በጊዜያዊ አስተዳደሩ ውስጥ የነበሩት ጀነራል ጻድቃን ገብረተንሳይ ነበሩ። አሁን ባለው ሁኔታ ጻድቃን የሉበትም። በጊዜያዊ አስተዳደሩ ውስጥ የመንግስትነትን ድርሻን ይዞ ብቅ ያለው የሰራዊቱ ክፍል በፕሪቶሪያው ስምምነት መሰረት ትጥቅ ፈቶ መፍረስ አለበት በተባለበት ሁኔታ ነው። ይኸው መፍረስ አለበት ተብሎ በፕሪቶሪያው ስምምነት የተበየነበት አካል ቲዲኤፍ የተባለው ታጣቂ ኃይል ነው። በአሁኑ ሰዓት መልሶ በትግራይ ጥያቄን እያነሳ ያለው አካልም ይኸው ኃይል ነው። ጀነራል ታደሰ ወረደ በአሁኑ ሰዓት የዚሁ የትግራይ ሰራዊት ወይንም ቲዲኤፍ የሚባለው የታጠቀ ኃይል የመጨረሻው አመራር ሰው ናቸው። ጡረታ የወጡ የቀድሞዎቹ የኢትዮጵያ መከላከያ ወታደራዊ አመራሮች ወይም አርሚ የሚለውን ንዑስ ክፍል ይዘው ሰራዊቱን በተዋረድ ይመራሉ። ሌተናል ጀነራል ታደሰ ወረደ ከአራት ንዑስ ክፍሎች በተዋቀረው የትግራይ ጊዜያዊ አስተዳደር አባል ሆነው ሲገቡ የትግራይ ኃይሎች ወይም ቲዲኤፍ የሚባለውን አካል ወክለው መሆኑ በጊዜው አስተዳደሩና በታጣቂው ኃይል መካከል ያላቸው ሚና ከፍ ያለ ሆኖ ይታያል። የቀድሞዎቹ የጊዜው አስተዳደሩ አመራሮች አቶ ጌታቸው ረዳና ጀነራል ጻድቃን ገብረተንሳይ ጀነራል ታደሰን በመፈንቅለ መንግስት የሚከሷቸውም ከዚህ ጋር በተያያዘ ነው። በጊዜው አቶ ጌታቸው የጊዜው አስተዳደሩ ፕሬዝዳንት በነበሩበት ወቅት የህወሓትን ለሁለት መከፈል ተከትሎ ጀነራል ታደሰ የሚመሩት ኃይል ከሁሉም የፖለቲካ ኃይሎች ሳይወግን በገለልተኝነት ይቀጥላል በሚል ሲነገር ከርሟል። እሳቸውም ቢሆኑ ይህንኑ ሐሳብ እየደጋገሙ ሲናገሩም ተደምጠዋል። በዚህ መሃል ግን በአቶ ጌታቸውና በዶክተር ደብረጽዮን ቡድኖች መካከል የተፈጠረው ልዩነት እየተካረረና እየሰፋ መሄድ ጀመረም። እናም ሰራዊቱን ማን ይዘዘው በማንስ ይተዳደር የሚለው ጉዳይ እንዳንድ ወሳኝ አንገብጋቢ ጥያቄ ብቅ ማለት ጀመረም። በጊዜው ሰራዊቱን ገለልተኛ በማድረግ አንድ አድርገው ይመራሉ ተብለው የታሰቡት ጀነራል ታደሰ ግን በድንገት አንድ አስደንጋጭ መግለጫ ሰጥተዋል። መግለጫውም ሰራዊቱ ተከፍሏል የሚል ነበርም። ይህንኑ መግለጫ ተከትሎም በማህበረሰቡ ውስጥ ሲጉላላ የነበረው ጥያቄ ማን ከማን ጋር የሚለው ነው። በዚሁ ሂደት ውስጥ የዶክተር ደብረጽዮን ቡድንና የሰራዊቱ የተዋረዱ አመራሮች እየተገናኙም ይመክሩ እንደነበር በኋላ ላይ የወጡ መረጃዎች አመላክተዋል። እናም በመጨረሻ የአቶ ደብረጽዮን ቡድንና የሰራዊቱ አመራሮች ተከታታይነት ያላቸውን ውይይቶች ማድረጋቸውን ተከትሎ በቀጣይም እንደዚሁ ወታደራዊ መኮንኖች የግል ስብሰባቸውን ማካሄድ ጀመሩ። የጋራ መግለጫንም አስነገሩም። መግለጫውም ጊዜያዊ አስተዳደሩ ለውጥ ያስፈልገዋል፣ የኛ ድጋፍ ጉባኤ ላካሄደው የህወሓት ቡድን ወይም ክፍል ነው የሚል ነበርም። ድጋፋችን የፓርቲ ጉባኤ ላካሄደው ቡድን ነው በማለት በአጭሩ ከነደብረጽዮን ቡድን ጎንነን የሚል መግለጫን አስነገሩም። በርካቶች ፖለቲካና ወታደርን ምን አገናኛቸው? ሰራዊቱ በፓርቲ ውስጥ ገብቶ የምን አቋም መግለጽና ውግንናን ማሳየት አያስፈልገውም በሚል ተቃውሟቸውን አሰሙም። በእርግጥ የሰራዊቱ ወረዳ አመራሮች ቁጭ ብለው ሲመክሩ ጀነራል ታደሰ ወረደ የት ነበሩ? ይሄ መግለጫ እሳቸው የሚያውቁትና የሚያምኑበት ነው ወይስ አይደለም የሚለው ጥያቄ በብዙዎች አእምሮ ውስጥ ሲመላለስም ቆይቷል። አሁን ደግሞ ነገሮች ሌላ መልክ ይዘው በጀነራል ታደሰ ወረደና በደብረጽዮን መካከል ንፋስ የገባ መሆኑም እየተነገረ ይገኛል።